ሰላም ጤና ይስጥልኝ የሰላም ቲዩብ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሰላም ቲዩብ እንግዲህ ለእናንተ ይጠቅማሉ ያልናቸውን ሀሳቦች እንግዲህ ድሉን ስናገኝ ወደ እናንተ እያደረስን እንገኛለን። እንግዲህ ዛሬ ወደ እናንተ ያመጣን የእኛን እሳቤ ሳይሆን መረጃ ለማቀበል ነው። ይህ መረጃ በጣም አነጋጋሪ የሆኑ ሶስት መረጃዎች ይዘናል። እሱም አንዱ የቢዋይዲ ፌንቴክ ካምፓኒ የሰራው ስህተት ያው ብዙዎችን በተለይ መኪና እናገኛለን ያሉ ወንድሞቻችንና እህቶቻችን ብዙ ያሳዘነ ጉዳይ ነበረ። በዛ ጉዳይ የህግ ጉዳዩ እንዴት እየሄደ ነው ተብሎ ነበረ። በዛ ጉዳይ የፌንቴክ ማናጀሩ እና ምክትሉ መያዛቸውን የወጡ መረጃዎች ያሳያል። በሱ ላይ ጠቅለል ያለ መረጃ ለእናንተ እናቀርባለን፣ ለሌሎችም አስተማሪ ስለሆነ። ሁለተኛው እንግዲህ የምናቀርበው ሀሳብ የአቶ ጌታቸው ረዳ ኢንተርቪው ነው። አቶ ጌታቸው ረዳ በአንድ ኤንቢሲ በሚባል ኢትዮጵያ በሚባል ቴሌቪዥን ላይ ቃለ መጠይቅ አድርገው ነበረ። ቃለ መጠይቁን ጠቅለል አድርገን ለማየት እንሞክራለን። ሶስተኛው እንግዲህ በጣም በሚደንቅ ሁኔታ ጠቅላይ ሚኒስቴሩ በድሮን ህይወታቸው አልፎ ነበረ የሚል መረጃ ወጥቷል። ዓለምን ጭው ያሰኘ ዜና ነው። እሱም ፑቲን በዩክሬን በተተኮሰባቸው ወይም በተላከባቸው ድሮን መኖሪያ ቤታቸው መመታቱን እና የራሻን የአየር የመቃወም ወይም የአየር ስርዓቷን ጥያቄ ውስጥ የከተተ በቅርቡ ደግሞ መኪና ላይ በተጠመደ ፈንጂ አንድ የጦር ጀነራል መሞታቸው ይታወቃል። ይሄ ነገር እየተደጋገመ ስለመጣ የዓለም ነገር ወዴት ሄደ የሚሉ ትኩስና እነዚህ ወቅታዊ ጉዳዮች ላይ ወደ እናንተ እናቀርባለን። መጀመሪያ እንግዲህ ስለ ቢዋይዲ ነው። እነዚህ ኤሌክትሪክ መኪና አስመጪ የሆኑ ድርጅቶች እኛ ሀገር በግልም ያመጣሉ፣ እንደዚህ ደግሞ በካምፓኒ ደረጃም አምጥተው የሀገሪቷን በተለይ በቤንዚል ያለውን ችግር ለመፍታት መኪናዎችን ወደ ህዝብ እያደረሱ ነው። ይሁንና የቢዋይዲ ካምፓኒ ግን ከመጣ በኋላ የእድሉ ማለትም የቆጠቡ አያሌ ቢሆኑም የተወሰኑት መኪና አግኝተዋል። ይህን መኪና እንግዲህ እኔም የማየት እድል ገጥሞ የነበረ በፍሬንድሺፕ ፓርክ በተደረገው ፕሮግራም ላይ በጣም በሚገርም ሁኔታ ኢትዮጵያዊ ታዋቂ አርቲስቶች እንደ ካሊድ ፋውንዴሽን አልተሳሳትኩም ከ1 ሚሊዮን ብር በላይ ሲሸለም ትልልቅ የሚባሉ እነ ሰራዊት ፍቅሬ፣ እነ ጽዮት፣ እነ ሰለሞን ቦጋለ የክብር አምባሳደር ሆነው ፊርማም ሲያደርጉ አይተናል። ያው ያንን ደግሞ መኪና ባለእድለኞችም ይህንን ተስፋ አድርገው ወዲያው ብዙዎቹ የሚጠበቅባቸውን ቁጠባ ወይንም ክፍያ ከፈሉ። በእርግጥ ገንዘቡ ከሌላ ቦታ በጣም ያነሰና ጥሩ አማራጭ ነው። አንዳንዱ መኪናውን ሸጦ፣ አንዳንዱ ከሰው ተበድሮ፣ አንዳንዱ ደግሞ በተለያየ ሁኔታ ውስጥ ተዘፍቆ ይህንን የኤሌክትሪክ መኪና ለማግኘት ከፍተኛ ጉጉት ነበራቸው። ይሁንና ባለፉት ወራት ይሄ ቃል በተገባላቸው ወይንም አግሪመንታቸው ላይ በገቡት ልክ መኪናቸው አልተሰጠም። ቦሌ ያለው ቢሮቸው በጣም በነዚህ እንግዲህ በቆጠቡ ሰዎች የተጨናነቀ ነበር። እኛ በአይናችን እየሄድን ጎብኝተናል። ቢሮቸው ድረስ ጉዳዩን ምንድን ነው የሚለውን ለማየት ፈልገናል። በኮሚቴ ተዋቅረው በቴሌግራም ቻናል እየተገናኙ ስብሰባ እያደረጉ ሲወያዩ ነበረ። የቆጠቡት ተጭበርብረናል ያሉ ሰዎች፣ እነዚህ ተጭበርብረናል ያሉ ሰዎች በጣም በሚገርም ሁኔታ አንዱ እንድንጭበረበር ያደረገን ነገር መቆጠባቸውን ብቻ ሳይሆን ኢትዮጵያዊ አርቲስቶች ሰለሞን ቦጋለ በአንድ ሬዲዮን ጣቢያ ላይ ቀርቦ እኔ ማስታወቂያ ሰራተኛ ነኝ እንጂ በዚህ ውስጥ ምን አገባኝ ብለዋል። አንዳንዶቹ መኪና ራሱ ኤሌክትሪኩ መኪናው ነው የተሸለማቸው እና ከጥቅም ጋር ግንኙነት ያለው ትልልቅ አርቲስቶች በዚህ ጉዳይ ላይ ማስታወቂያ ሲሰሩ ነበር። መንሱር ዋና ነበረ ጅቡቲ ደርሷል ተብሎ ማስታወቂያ ሲሰራ እዛ ድረስ ሄደው ትልልቅ አርቲስቶች ማስታወቂያ ሲሰሩ ነበረ። ነገር ግን ወፍ የለም ማለትም የዋሽታ ሆነ። የሁሉ ነገር በጣም ብዙ ቆጣቢዎችን አስቆጣ፣ ተስፋ ያደረጉ ኢትዮጵያኖችን አስቆጣ። በተለይ ደግሞ የተደጋጋመ የማጭበርበር ዘዴ መሆኑ ደግሞ ብዙዎችን አሳዝኗል። በዚህ ጉዳይ ላይ እንግዲህ ወደ ሕግ የሚሄዱ እነዚህ ሰዎች መንግስትም የራሱን ክትትል ሲያደርግ ቆይቶ ይሄ መረጃ ወጥቷል። ይህን መረጃ እንደወረደ አነብላቸዋለሁ። የሄሎ ታክሲ ባለቤትና ስራ አስኪያጅ በቁጥጥር ስር ዋሉ ይላል። አዲስ አበባ ተሽከርካሪዎችን እናስመጣለን በሚል የብዙዎቹን ተስፋ ጥረት የበሉ ግለሰቦች በፖሊስ ቁጥጥር ስር ዋሉ ይላል። አዲስ አበባ ፖሊስ እንደገለጸው በከባድ የማታለል ወንጀል የተጠረጠሩ የሄሎ ታክሲ ባለቤትና ስራ አስኪያጅ አቶ ዳንኤል ዮሐንስና ግብረ አበሮቻቸው ላይ ምርመራ እየተጣራ ነው። የተጎጂ ቁጥር 127 ዜጎች
ለከፍተኛ ኪሳራ ተዳርገዋል። የተመዘበረው ገንዘብ ተጣርቶ በአነስተኛ የቅድመ ክፍያ መኪናው እንሰጣለን በሚል ከእያንዳንዱ ተበዳይ ከ130 ሺህ እስከ 350 ሺህ ብር ተቆጥቧል። የተጠርጣሪዎቹ ስም አቶ ዳንኤል ዮሐንስ፣ ወይዘሮ እንግዳ ይስጥላና ሌሎችም ግብረ አበሮቹ በዚህ ጉዳይ ተይዘዋል። ፖሊስ እንዳለው እነዚህ ግለሰቦች ከዚህ ቀደም በተለያዩ ጊዜያት ዜጎችን በማደራጀት የሐሰት ተስፋ በመስጠት የብዙዎችን ሕይወት አደጋ ላይ ሲጥሉ ቆይተዋል። በአቋራጭ ለመክበር ሲሉ ድሃውን ዜጋ በማታለል አካላት ላይ የሚያዳግም እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ዜጎች ለተሻለ ሕይወት ያላቸውን ጉጉት እንደ መልካም አጋጣሚ በመጠቀም የሚፈጽሙት መሰል የማታለል ድርጊቶች በፍጹም አንታገስም ብሏል የአዲስ አበባ ፖሊስ። እንግዲህ አቶ ዳንኤል እና እንግዳን ግን አስታወሳችኋት? እንግዳ ቅርብ ጊዜ ሶፊ ሾው ላይ ቀርባ አልተሳሳትኩ እሷ ከሆነች ማጣራት እፈልጋለሁ። ከዚህ ቀደም እስራኤል ዳንሳ ህይወቴን ምኔን አመሰቃቀለ ያለች ልጅ ቅርብ ጊዜም ደግሞ ሶፊ ሾው ላይ ቀርባ በዛም ዘመን ስለነበረው ነገር ታውራ የነበረች ልጅ ትመስለኛለች። ለማጣራት ሞክራለን። እሷ ከሆነች ግን ፎቶዋና ቪዲዮዋን ስሟንም በማያያዝ እናቀርባለን። አቶ ዳንኤል ሄሎ ታክሲ የሚባለውንም ካምፓኒ መስርቶ ይሰራ እንደነበርና በዚህ ጉዳይ ላይ እኛም እንደ አንድ ኢትዮጵያዊ ዜጋ ክትትል ስናደርግ ነበረ። እንግዲህ በህግ ቁጥጥር ስር ተጠርጣሪ ወንጀለኛ አይደሉም፣ ተጠርጣሪ ሆነው ጉዳያቸው እየተያየ ነው። እንግዲህ እነዚህ 127 ኢትዮጵያኖች በግል ማቃቸው በጣም ደም እንባ ያለቅሳሉ። ሰራዊትን አይቼ ነው፣ ሰለሞን ቦጋሌን አይቼ ነው። እዛ ላይ የቀረቡ ብዙ አርቲስቶች አሉ፣ ከ6-7 ያለነሱ ራሱ ካሊድ ገንዘብ ሲሸለም ሁሉ አይተናል። እና በጣም በሚገርም ሁኔታ ይሄ ሁሉ አቴንሽን ለመሳብ እና ማለትም እነዚህ ወጣቶች እነዚህ ምስኪኖች ገንዘባቸውን እንደሲሰጡ የተሰራ ነው የሚሉ አሉ። እናጣራለን። ኤኒዌይ የቢዋይዲ እንግዲህ መኪና እናስመጣለን ያሉ የሄሎ ታክሲ የሚመለከታቸው አካላቶች በህግ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሆነ መረጃ ወጥቷል። ይህንን መረጃ እንግዲህ እንደወረደ አቀረብን። ብዙ ኢትዮጵያውያኖች ወደ ውጭ እንልካለን፣ ሪል ስቴት እንዲናረጋለን ተብለው ገንዘባቸው እየተወሰደ አልቅሰው በቃ በህግም እየታየ በዛው ደግሞ ተረሳስቶ ሌላም ነገር እየመጣ ነውና በጣም ያሳዝናል። ጠንካራ እርምጃ መወሰድ አለባቸው የሚለው ድምፅ እየበረታ መጥቷል። እንግዲህ እነዚህ ጉዳይ አንዱ የከተማችን መነጋገሪያ ርዕስ ሆኗል። እንግዲህ አንዳንዶቹ መኪና ሸጠው፣ አንዳንዶቹ ከውጭ ተበድረው፣ ከሰው በአራጣ ተበድረው መከራ ውስጥ ገብተው ደም እያለቀሱ ያሉበት ጉዳይ እልባት እያገኘ መንገዱ ስለተጀመረ እኛም እያጣራን ወደ እናንተ እናቀርባለን። እዚህ ላይ ግን በጣም ልናነሳ የምንፈልገው ሉላ የኤቢሷን ታውቋታላችሁ? ሉላ ከነ ጽዮት ከነ ሰራዊት ፍቅሬ ከነ ሰለሞን ቦጋለ ከነ ይገረም ደጀን እነዚህ ሁሉ ብዙዎቹ አሉበት። ማስታወቂያው ሰርተውታል እና አንዳንዶቹ መኪና ተሰጥቷቸዋል። እሷ ግን ሸትታት መሰለኝ በፍጹም አልፈልግም ብላ ብሩን መልሳለች። ይህን ታውቃላችሁ? ሉላ ቀድመው አይታው ይሄ ነገር ምንም አያስኬደኝም ብላ ብሩን መልሳለች። ይሄ ነገር ነገ ሌላ ጣጣም እንዴት እንዳወቀች ሉላ መታ ብትናገር ደስ ይለናል። እንግዲህ ሌሎቹ አርቲስቶች ሰራዊትም እግረኛው ላይም ተጠይቆ በቅርብ ጊዜው እኛ ማስታወቂያን የሰራ ነው እንደ አንድ ካምፓኒ ትልቅ ባለስልጣናቶች የተለያዩ ሰዎች መጥተው ሲመርቁ እንዳያችሁት ቪዥናቸውን አየን፣ ሼር አረጉን። በቃ እንደ አንድ ስራ ነው ያየ ነው ብሎ ተናግሯል። ያው ግን ብዙ ጊዜ ይሄ ነገር እየተለመደ ስለሚመጣ ባካችሁ አርቲስቶቻችን የምትሰሩትን ነገር በደንብ እዩ። እንግዲህ የህዝብ ልጅ ናቸው፣ የህዝብ ገንዘብ ሲዘረፍ እንዲያያቸው የሚል ድምፅ እየበረታ ስለሆነ ይህንን ወደ እናንተ እናቀርባለን። በዚህ ውስጥ ተሳትፎ ያላቸው እንግዲህ በማስታወቂያም ስራ በምንም የሚሰሩትን ወደ እናንተ ሀሳቡን ይዘው ለመቅረብ እንሞክራለን። እንግዲህ የዕለቱ ትኩስ መረጃ ነው። ሁለተኛው በጣም ለጥንቃቄ ነው ማቀርብላችሁ። በጣም ዜናውን ሳየው ራሱ በጣም ነው የዘገነነኝ። እሱም እንግዲህ በጣም በሚያሳዝን ሁኔታ አንድ በጣም ታዳጊ ልጅ ከሞት የተረፈበት ተአምር ነው ወራላችሁ። እሱም የሆነው አዲስ አበባ በአዋሬ ኦቪድ ኮንዶሚኒየም የተከሰተ አስደንጋጭ ደግሞም አስደሳች ክስተት ነው ይላል። ዛሬ እንግዲህ ይህንን መረጃ በማቀርብላችሁ ሰዓት አረፋ ሰዓት አካባቢ እዚህ አዋሬ የሚገኘው ኦቪድ ሪል ስቴት ውስጥ 7ኛ ፎቅ ላይ በሚገርም ሁኔታ አንድ ህፃን ልጅ
ከመስኮት ወጥቶ ተንጠልጥሎ በሞትና በህይወት ወታች የሆነ በቃ ተፈትፍጦ ይሞታል። ሰው ከታች በጸሎትና በተለያየ ነገር ይላል። በሚገርም ሁኔታ ለደቂቃዎች ወይም ለተወሰነ ሰዓት ያ ልጅ በዛ ውስጥ ደረጃው ላይ ሆኗል። በመስኮቱ ወጥቶ እንደሚያሳየው ምስሉ የበረንዳው መከለያ ብረትም የለውም። ልጁ መስኮቱን ከፍቶ ወጥቷል። ህፃን ልጅ ነው። እንግዲህ መረጃው ሙሉ ለሙሉ ባቀርብላችሁ ይሻላል። አዲስ አበባ ይላል በአዋሬ ኮንዶሚኒየም የተከሰተ አስደንጋጭ ደግሞ አስደሳች ክስተት ይላል። ዛሬ ረፋዱ 4 ሰዓት ገደማ በአዋሬ አካባቢ ኦቪድ በገነባው የጋራ መኖሪያ ቤት ህንፃ የመላው ሰፋሪ ነዋሪዎችን አይን ያስፈጠጠ ልብንም በእጅግ ያስጨነቀ አሳዛኝ ክስተት ተፈጥሯል። አንድ ህፃን በምን እንዴት በመስኮት እንደወጣ ባልታወቀ ሁኔታ በሰባተኛ ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ይታያል። በስፍራው የነበሩ ነዋሪዎችም ሁሉም በድንጋጤ ተውጦና ተጨንቀው ህፃኑን መውደቁን ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታ አልተመለከቱም። ቤቱን ተቆልፎ ስለነበረ በሩን በኃይል ገንጥለው በመግባት ህፃኑን ሳያወርቅ በመተባበር በታምራት ከሞት ሊተርፍ ችሏል። ዛሬ በአዋሬ ሰማይ ስር የፈጣሪ ታምራ የወጣቶች ርብርብ እንዲህ ንጹህ ነፍስን ታድጓል። ውድ ወላጆች በተለይ ከፍታ ቦታ ላይ ህንፃዎች ላይ የምትኖሩ እባካችሁ ለልጆቻችሁ ጥንቃቄ አድርጉ ይላል። ይህንን መረጃ ያቀረበን ከጉርሻ ፔጅ ላይ ያገኘ ነው። እንግዲህ ህጻናቶችን ጥላችሁ ስትወጡ ኤሌክትሪክ መንቀል፣ ስቶቮችን ማነሳሳት እንግዲህ ቤተሰቦቹ ሲመጡ ይህ ልጅ ለምን ቆልፎበት እንዲሄዱ በተለይ እኔ በጣም የገረመኝ መስኮቱ የዚህ ተንሸራታች ነው መሰለኝ እንደዚህ ከፍቶት እስከሚወጣ እዚህም ላይ የተነገር ያለው ሎከሮች አሉ። ሎከሩን አርጋችሁ በጣም ደግሞ ህጻን ልጆችን ደግሞ ጥላችሁ ባትሄዱ እንግዲህ በምን ምክንያት እንደሆነ ታዳጊ ህጻን ልጅ ነው ከሞት ተረፈ። እንግዲህ እግዚአብሔር ረድቶት የፈጣሪ ተአምር ነው እንጂ ይህ ልጅ ከላይ ተንሸራቶ ወይ ዘሎ ቢወርድ እንግዲህ ወይ ፊልም ላይ እንደሚያዩት መስሏቸውም ቢሆን አደጋው ምን ያህል አስቀያሚና እየከፋ ነበረ። እንግዲህ ፈጣሪ ታድጎታል። ግጭት ውስጥ ከገባን አድቫንቴጅ ይወስዳል። ላስቆሙ አልችልም። መጨረሻው መረጃችን እንግዲህ እየተቃረብን ነው። መጨረሻ መረጃችን አቶ ጌታቸው ረዳ ኤንቢሲ ቴሌቪዥን ላይ ቀርበው ዘለግ ያለ ቃለ ምልልስ አድርገዋል። እንግዲህ የዚህ ቃለ ምልልስ ጉዳይ በጣም ብዙዎችን አነጋግሯል። በጊዜው ስለነበረው ጦርነት የፖለቲካ ኃይሎች ይሰሩት የነበረውን ጠቅላላ ሁኔታ አሁንም አቶ ጌታቸው ድምፃቸውን አሰምተዋል። ጠቅላላ ውይይቱን ብትሰሙት በጣም ያስደንቃል። በተለይ ጥቅምት 24 ስለነበረው አሁን ደግሞ ዳግም ቢነሳ ተብሎ የሚፈራው በሰሜኑ አካባቢ ያለው ጦርነት እንዳይታሰብ የተከፈለውን ዋጋ በደንብ የሚያብራራ መልኩ ገልጸውታል። ይሄኛውን ኢንተርቪው ያው ገብታችሁ ረዘም ስለሚል ስሙት ለማለት ነው። ያው በአንደበተ ርቱዕ አቶ ጌታቸው ረዳ የኔ ጓዶች አንድም ፊቸር ማየት አይችሉም። ፓስት ነው የሚጠነቁሉት። ጠቅላላ በጊዜው የነበረውን ሁኔታ አሁንም ስላለው ጠቅላላ ሁኔታ በሚገርም ሁኔታ አብራርተውታል። እንድትሳዩት እየጋበዝን የመጨረሻ መረጃችን የምናደርገው እንግዲህ መጨረሻ መረጃችን የሚሆነው ስለ ጠቅላይ ሚኒስቴሩ ወይንም በዓለም ላይ ሀያል ከሚባሉት መሪዎች አንዱ ስለ ፑቲን ነው። የራሽያ መሪ ቭላድሚር ፑቲን እንግዲህ ካራቲስት ናቸው፣ ታውቃቸዋላችሁ። በጣም ኮስታራ፣ ፊታቸው አይፈታም። ፑቲን ፊት ይባላል አንዳንድ ሰው ኮስተር ያለ ሲሆን እና እኚህ ሰውዬ መኖሪያ ቤታቸው በዩክሬን በድሮን ተመታ። በሚገርም ሁኔታ ይሄ ማለት እንግዲህ የአሜሪካኑ ፕሬዚዳንት እየተጣጣሩ ዩክሬንና ራሽያን ለማግባባት የዓለምን ያስጨነቀ የዓለምን ኢኮኖሚ ያዛባ ስርዓትን መልክ ለማስያዝ ጥረት በሚደረግበት እዚህ ሁኔታ ውስጥ በምን አይነት ቴክኖሎጂ እንደሆነ ባልተጠበቀ ሁኔታ ዩክሬኖች በዚህ በድሮን ቴክኖሎጂ በጣም ብዙ እየሄዱ ዘልቀው እየገቡ ራሻ ውስጥ እየመጡ ነው። በጣም በሚያስደንቅ ሁኔታ ግን ይህን መረጃ ወደ እናንተ ያቀርብላቸው የቭላድሚር ፑቲን መኖሪያ ቤት በድሮን ተመታ የሚለው መረጃ ግን ዓለምን ጆሮን ጭው ያደረገ ነው። በእርግጥ እነዚህ ዩክሬኖች የራሳቸው ቴክኖሎጂ ነው ወይ በውስጥ የገቡ የውክልና ጦርነት ነው የሚሉ አሉ። እዚህ ጋር ድርድር፣ እዚህ ጋር ደግሞ እንዲህ አይነት ነገር ብቻም ለኬጂቢ ይጠፋዋል ተብሎ አይጠበቅም። እንግዲህ ከሞት የተረፉት
ፑቲን ናቸው። በዛ ወቅት እሳቸው የት እንዳሉ ጠቅላላ የወጣ መረጃ የለም። ግን መኖሪያ ቤታቸው በዩክሬን በታጠቁ ድሮኖች መመታቱ ተነግሯል። እንግዲህ ያለን መረጃ ይሄ ነው። ብቻ አንድ ቲፕ ጣል ባደረግላችሁ ደስ ይለኛል። የሰሞኑን ቦክስ አይታችሁታል። እንግሊዛዊ ቦክሰኛ እንዴት አድርጎ ጠብጥቦ እንደጣለው። ያ ቦክሰኛ በሚገርም ሁኔታ ናይጄሪያ ውስጥ 2 ሰዎች ሞተው እሱ ከሞት ተረፈ። በጣም በሚደንቅ ሁኔታ መረጃ ወደ እናንተ አቀርባለሁ። ቦክሰኛው አንቶኒዮ ጆሹዋ ይባላል። ናይጄሪያ ውስጥ በደረሰ ከባድ የመኪና አደጋ ለጥቂት ተረፈ። 2 ሰዎች ህይወታቸው ወዲያው ነው አልፏል። ታህሳስ 20 ቀን የሆነ ጉዳይ ነው። አጎን ናይጄሪያ ታዋቂው የብሪታንያና የናይጄሪያ ዜግ ዘር ያለው የከባድ ሚዛን ቦክሰኛ አንቶኒዮ ጆሹዋ በናይጄሪያ አጎን ግዛት ውስጥ በደረሰ አሰቃቂ መኪና አደጋ መትረፉ ተረጋግጧል። በዚህ አደጋ 2 ሰዎች ወዲያውኑ ህይወታቸው ማለፉን የሀገሪቱ ዜና ምንጮች ዘግበዋል። አደጋው የደረሰው በታዋቂውና በስራ በሚበዛው ሌጎስ ኢባዳን በፍጥነት መንገድ ላይ ነው። እንግዲህ የአይን እማኞች እንዳወጡት በጣም በሚገርም ሁኔታ ነው። እንደ ቪኤት አይነት ጥቁር መኪና ነው። በጣም ነው የተጨመላለቀው። ከዛ ውስጥ በሚገርም ሁኔታ 2 አብረው የነበሩት ሞቶ እሱ ግን ከባድ ጉዳት ሳይደርስበት ከነሰውነቱ ተጎትቶ ሲወጣና ራሱን ችሎ ሲሄድ ቢቢሲም የተለያዩ ሚዲያዎችም ዘግበዋል። ይህ አንቶኒዮ ጆሹዋ እንግዲህ ከሳምንታት በፊት ዓለምን ያስደነቀ የቦክስ ውድድር አርጎ ተጋጣሚውን እንዴት አርጎ መጥቶ እንደጣለው አይታችሁታል። በቃ እንደ ሳኮ ቀጥቅጦት ያኛው የተመታው ደግሞ ሆስፒታል ራሱ ገብቶ ጥርሱ ምኑ ተሰንጥቆ ያለበት ሁኔታ በጣም ያሳዝናል። ያው እንግዲህ ቦክስ እንደምታውቁት አሸናፊውን ተሸናፊውን ከፍተኛ ብር ነው የሚያገኙት። ተደብድበህም ብር የምታገኝበት የቦክስ ዓለም አቀፍ ላይ ያለ ነው እና እንደዚህ መረጃዎችን እንግዲህ ዛሬ ያቀረብኩላችሁ አዳዲስና ወቅታዊ መረጃዎች ሲኖሩ እንደዚሁ ብቅ እያልኩ አቀርባለሁ። ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም ተሾመ ነኝ።